የቀነኒ ወንድም ሊበን አዱኛ የሰራው ቪዲዮ ላይ አንዷለም ጎሳ አነቃቂ እጽ እንደሚወስድ ተናግሮ ነበር። ከዚህ ቀደም ልጅቷ በሞተችበት ሰዓት ሆስፒታል ላይ አንዳንድ የደም ምርመራዎች ሲደረጉ አንዷለም ጎሳ በደም ውስጥ እንደዚህ አይነት እጽ እንደተጠቀመ የሚያሳይ ማስረጃ እንደነበረ ሰምተናል። ስለዚህ እቺ ልጅ በእንደዚህ አይነት ሁኔታ እየተደበደበች ከዚህ በተጨማሪ ደግሞ ባድ ነገር እየተጠቀመ ቤት ውስጥ ብቻቸውን አብረው ሆነው በዚህ ልክ እያሰቃያት ለመሞቷ ምክንያት ሌላ ነገር ነው ብትሉን ማንንም አያምናችሁም። ስለዚህ ከዚህ በላይ መሸፋፈን አትችሉም። አሁንም ተሸፋፍኖ ቢያልፍ ራሱ ደግሞ ለሶስተኛ ጊዜ ለአራተኛ ጊዜ በድጋሚ እንደገና ይሄ ጉዳይ እየፈነዳ መውጣቱ አይቀርም። ፍትህ እስካልተሰጠው ድረስ የሰው ደም እንደዚህ በዚህ መልኩ ተደፋፍኖ ስለማይቀር በጊዜ አስራችሁት ጉዳዩን ወደ ዘር ወደ ፖለቲካ ከመውሰድ ይልቅ ልጁ ታስሮ ፍትህ እንዲሰፍንና ቤተሰቦቿም እረፍት እንዲያገኙ ነው የምንፈልገው። ስለዚህ አሁንም አንዳንድ ታዋቂ አትሌቶች፣ ቲክቶከሮች ምናምን የምትሰሩትን ይሄ ድራማ ትታችሁ ዝም ብላችሁ ጉዳዩን ለህግ ተው። በአባገዳ ነው የሚዳኘው ምናምን የምትሉትን ነገር ኢትዮጵያ የምትመራው በህገ መንግስት እንጂ በአባገዳ ስርዓት አይደለም። የአባገዳ ስርዓት የሚሰራባቸው ኤክሴፕሽናል የሆኑ ኬዞች አሉ። እንደዚህ አይነት ህዝብ ፍትህ እየጠየቀ ያለበትን ወንጀል ግን የአባገዳ ስርዓት ወንጀል መሸፈኛ ስላልሆነ እኛም እንደ ህዝብ የአባገዳ ስርዓትን የምንቀበልበትን መንገድ ሌላ ፐርስፔክቲቭ እንዳትሰጡብን ዝም ብላችሁ ጉዳዩን ለፍርድ ቤት ተውልን። የፍርድ ቤት የመንግስት አካላት የፍትህ አካላትም ደግሞ በዚህ ጉዳይ ላይ ጣልቃ ገብታችሁ ጉዳዩን ቶሎ እልባት ብትሰጡት የተሻለ ነው ብዬ አስባለሁኝ። አመሰግናለሁ።